ምን ሆነ ነው እንዴ? ራሴን ላጠፋ እዚህ ጫካ ውስጥ ገብቼ ሽፍቶ ሊገለኝ አሯርጡ። ኧረ እዚህ ሀገር እንዴ መኖርም መሞትም እኮ አልተቻለም እንዴ! ይሄ ልጅ ግን አወቀው ምን ሆነ ነው ያበደው? አንዷ ቸከስ ኩላሊቱን ከሰጣት በኋላ አሁን የስጋ ዘመድ ሆነና ለመጋባት አንችልም ብላ አልሸመጠጠች። ብራዘር ያልከኝ ቦታ ደርሰናል። እሺ ስንት ቆጠረ? 400 ቆጥሯል። 400 ስለዚህ እንጂ ምንድነው የግማሹስ? ይሄን ሁላ ሙሉ ልታስከፍኝ እንደሆነ እኩል አንድ የመጣ ነው። ስለዛ ግማሽ እንከፍላለን። ሰላም ነው ሰርጊ። ሰላም እንዴት ነህ? ጠፋ አለው ትንሽ አዘን ነገር እኮ ገጥሞኝ። እኔ ማለት ጥቁር ኮንዶም ይኖራል እንዴ? አረ የለም። ለምን ፈልገህ ነው? ምን ባክ የፍቅረኛ ይባል ሞቶ እኮ ጥቁር ለብሼ ላስተዛዝናት ብዬ እኮ ነው። ሄሎ ቢራ ልንጠጣ ብለን እኮ ከ18 በታች የተከለከለ ነው ብለው 17 ሆነና አንተን እየጠበቅን ነው እስክመጣ። በቃ ቶሎ ና ኑ። በቃ ውስጥ እንጠብቅ። አንተ ምን አድርገህ ነው የታሰርከው? ዶክተሩ ካንሰር ስላለበት የቀረ እድሜው 2 ወር ነው አለኝ። እናማ እኔስ ምን ሞኝ ነው ዶክተሩን ገደልኩትና ዳኛው 20 ዓመት ሰጠኝ። አንተ 20 ዓመት ልትኖር? አዎ የገረድ ልጅ። ሰላም አባት፣ አንድ ጥያቄ ልጠይቅሽ? አረ ደስ ይለኛል። ስለ እግር ኳስ ነው የምጠይቅሽ። በጣም ደስ ይለኛል። እግር ኳስ እንዴት እንደምወድ። ከእግር ኳስ የማን አድናቂ ነሽ? ሮናልዶን በጣም ነው የምወደው። እኔ እንጃ ስለሱ በቃ ምን ልነግርህ እንደምችል። ትጋቱ በቃ ሁሉ ነገሩን ያስደስተኛል። እኔ ሮናልዶን ነው የምወደው። እሺ ወደ ጥያቄው ስገባ ከሮናልዶ ጋር አንድ ቀን ከምታሳልፍና ከሚስቱ ጆርጂኒያ ጋር አንድ ቀን ከምታሳልፍ? አሁን በአንተ ቤት ልሸውደኝ እኔ ነህ? ስለ ሮናልዶ ብዙ ማወቅ የምፈልጋቸው ነገሮች ስላሉ ያው ከሚስቱ ጆርጂኒያ ጋር አንድ ቀን ቡል በደንብ ስለሱ ትነግረኛለሽ ብዬ አስባለሁ። ሄሎ የኔ ውድ፣ ነገ ቁርስ በላልኝ? አዎ የኔ ውድ፣ ውሃ ስትጠጪ ውሃው እንዳያንቅሽ። እሺ የኔ ውድ፣ ምግብ ስትበላ ጠንቀቅ በል፣ የእንጀራው ጠርዝ ጣቶችን እንዳይቆርጥ። እሺ የኔ ውድ፣ እጠነቀቅልሻለሁ። ከሳሎን ወደ ጓዳ ስትሄጂ ታክሲ ተጠቀሚ እንዳይደክምሽ። እሺ በል በቃ የኔ ውድ፣ ነገ ካስነጠሰ እግዚአብሔር ይማርህ። እሺ ፍቅር፣ ራስሽን ጠብቂልኝ። ቴክስቱን እስክመልሽልኝ ትናፍቂኛለሽ የኔ ውድ። እና እንደዛ ነው ላል እንዴ? የልጅነት ጭዌ ካነሳሽማ እኔ ልንገርሽ፣ በፊት ልጅ እያለን ጭቃ አብክተን ቤት ልንሰራ አፈሩን አገኘንና ማብኪያ ውሃ አጣን ማለት። ከዛ ዞር ስንል ኮካ አገኘን። በኮካ አብክተነው የሚገርም ቤት ከሰራን በኋላ በሩን ስንከፍተው አላጋሳ። አረ ዶክተር እዚህ ጋር በጣም እያመመኝ ነው። እሺ እንዴት ነው የሚያደርገው? እንዴት አደረገኝ? አንተ ራሱ እንዴት ነው የሚያደርገው? ልጆች ስሙ፣ ማታ ላይ ወደዛ አካባቢ እንዳትሄዱ። ሴቶች ወንዶችን እየደፈሩ ነው ተብሏል። ሴት ልጆች ወንዶችን ይታዩ፣ ወደዛ እንዳትሄዱ። እንዲም ጀመሩ። አረ እንኳን ነገርሽና እኔ ደግሞ ወደዛ አረ አታይመጡም እንዴ? ምን ሰውየው እየሰከሰ ነው ወይስ ከዛ ይወራል? ለቀን እንጠብቃቸው። ሁለት ወልፋሞች በሰዓታችሁ መታችኋል። ናምጣ ስልክህን ሁለትም ይው አንተ ነሽ እዚህ ወልፋም ትታይ ይናፍቶኝ አንተ ወልፋም ሊበድ መለገ ይሄን ክረምት ዝም ብለን ከመንቦዝ ለምን ስራ እንሰራ? ለምን ጂማ እንሰራ እንዴ? እንስራ ሚላ እንዴ ጠፍቶ ነው እንሂድ። ስራ ልፋ ጥረ ግረ ብላ ስራ ልፋ ጥረ ግረ ብላ ስራ ልፋ እውነት ነው የምንቀበለው። ምኑ ብራችንን ነው የሰራንበት። አንተ እኮ ነው የምከፍለው። እንዴ ተጠቅድሬ እኔ ራሴ ይሄን ሁላ እንዴ ላቤ ጠብስኪ ሰርቼ እኔ ራሴ ነኝ የምከፍለው። ይሄ ነው ቀደኛ ስራ እንደያዝ ነው። አንተ አሁንም ጥቅም አለ እንዴ? አቅም አለው ግን ለደሞዝ ቀን ብቻ ነው። አይ እንደዚህማ አቃም በደሞዝም ቀን ቢሆን ሱስ ይሆንብሃል። ይቅርብ። አቃም እኔ ለደሞዝ ቀን ብቻ ነው እንጂ እንዲህ ምናምን እኮ የለብኝም። ሌላ ቀን ምን አልነካም። መቼ ነው ደሞዝ ቀን? ያው ቀን ሰራተኛ ስለሆንኩ ሁል ጊዜ። ምን ሆነ ነው አንተ ከትናንት ጀምሮ እዚህ ቁጭ ለምትጠብቀው? ምን ባክ ትላንት ወለሌ በግ እንሸጣለን የሚለው እቺ በጉን ለመግዛት ብር ከላኩላቸው በኋላ ለበጉ የቤቱን አድራሻ ሰተነዋል ብለውኝ የውስኮን እየጠበቁት ነው። አይ አንተ ጂዲዮን ክልጅ በእናትህ ደወሉ መሰለኝ። አንሳው ሄሎ አንተ ሰውዬ ብታርፍ ይሻላልሽ። ዝም በል አንተ ለንቋጣዳ። ምንድነው አቅራራ? እኔ የምበለው አንድ እንጀራ አንተ የምበለው አንድ እንጀራ ታካብዳለህ እንዴ? ተው ፋሪስ፣ ስለወጡ እናውራን። ኧረ እንደዚህ ይቻላል። አባት ሰላም፣ ኤርፎን አለ እንዴ? አለ 700 ብር። ምንድነው ይሄን ያህል ይመክረኛል እንዴ? ወይስ የእናንተና ዘፈን ሲመጣ ራሱ ኔክስት አድርጋ ያሳልፋል? ቀልደኛ